ድል እንድታደርጉ ሳይሆን አላህ እናንተን ከወንጀል እንዲጠብቃችሁ ነው ይላሉ ወንጀል ከሰራችሁ ከነሱ ጋር እኩል ሆናችሁ በመሳሪያም በሰው ኃይልም እነሱ ይበልጧችኋል ያን ጊዜ ተሸነፋችሁ ይላሉ እናንተ ግን ከዛ ከራቃችሁና ራሳችሁ ማሸነፋችሁ ከቻላችሁ ድሉ ከናንተ ጋር ያለው ነበር ያሏቸው ዑመር ኢብኑ ኸጣብ አላህ ስራቸውን ይወድድላቸውና ይሄ ነው በዚህ ስሜት ረመዳን ሲመጣ ረመዳን እንዴት እንቀበለው ብለን ሁሉ ጊዜ ለረመዳን ዝግጅት እናደርጋለን ብዙ ዘመናት ይነገራል መድረኮች ሁሉ كيف نستقبل رمضان ይባላሉ እኔ መለወጥ አለበት ኺጣቡ ብያምናለሁ ዛሬ ላይ መቀየር አለበት ብዙ ተነገሩና ረመዳን እንዴት እንደምንቀበል በየአመቱ ሰምተናል እንዴት ነው በረመዳን ውስጥ መሽሩዕ الحياه ይዘን ወተን ረመዳንን በድል አድራጊነት ምን ወጣው ትናንት የተለያዩ ማዕሪኮች በድር ፈትህ መካ አይን ጃሉት ቃዲሲያ ናህረወን ፈትህ አንደሉስ ትልልቆቹ የሚባሉት ድሎች ተደርገዋል ዛሬ ደግሞ